ኢትዮጵያ በተወሰኑ ሀገራት ላይ ብቻ ድጋፍ ያገኘውን የፈቃድ ሞት ተግባራዊ ማድረግ ልጀምር ነው። የሕዝብ ተወካዮች ምክር ቤት ባለፈው ጥር ወር በሕክምና ባለሙያ የታገዘ ሞት የሚፈቅድ አዋጅ ማጽደቁን ተከትሎ ጤና ሚኒስቴር ሕጉን ተግባራዊ ለማድረግ የሚያስችል መመሪያ ማውጣቱ ተዘግቧል። አትጠገብ ደሞዝ ተጨማሪ አላት። ይህ መመሪያው ለሞት በሚዳርጉ በሽታዎች ለተያዙ ህመምተኞች ፈቃድ የሚሰጥ ብቻም ሳይሆን የአእምሮ ህመም ያለባቸውን ታካሚዎች የሚያጠቃልል በተጨማሪም ህጻናት እንኳን የፈቃድ ሞትን የመጠየቅ መብት እንዳላቸውም እስከ መደንገግ የደረሰ አዋጅም ነው። ይህንንም ተከትሎ የኢትዮጵያ ጤና ጥበቃ ሚኒስቴር የህክምና እርዳታን የሚፈቅደውን አዋጅ አፈጻጸም ላይ መመሪያ ማውጣቱ ተዘግቧል። መመሪያው ፓርላማው በጥር ወር ያጸደቀውን በሐኪም የታገዘ ሞት ህጋዊ የሚያደርግ አዋጅ ሲሆን ረቂቅ መመሪያው ውሳኔው ከመተላለፉ በፊት በትንሹ 3 የጤና ባለሙያዎች በምርመራው ላይ መስማማት እንዳለባቸው ይደነግጋል። በተጨማሪም የቅርብ ዘመዶች የህመምተኛው ህይወት ማቆያ ድጋፍ እንዲነሳ በጽሁፍ በፈቃዳቸው መጠየቅ እንደሚችሉ ማስቀመጡም ተገልጿል። ይህን ህግ ለመተግበር የተለያዩ ሀገራት የተለያየ አተገባበር የሚጠቀሙ ሲሆን በኢትዮጵያ የወጣው አዋጅ በመሳሪያ ላይ ብቻ የተመሰረተ የአተነፋፈስ ስርዓት እንዲቋረጥ ይፈቅዳልም ነው የተባለው። ህጉ ተግባራዊ የሚሆነው የልብና የመተንፈሻ አካላት የአሰራር ስርዓት መመለስ በማይቻልበት ደረጃ ስራቸውን ሲያቆሙ ወይም የአንጎል ሞት ሲረጋገጥ ብቻ መሆኑም ነው የተዘገበው። መመሪያዎቹ የወጡት በጤና ባለስልጣናት በህክምና የታገዘ ሞትን በሚመለከት ረቂቅ መመሪያ ላይ በጥልቀት ከተወያዩ በኋላ መሆኑ የተገለጸ ሲሆን እርምጃው በአስቸጋሪ ሁኔታ ውስጥ ያሉትን ሞት ለማቃለል ያለመ በመሆኑ በህመም ጊዜ ለረጅም ጊዜ የሚቆይ ስቃይ እንዳይኖርባቸው ለማድረግ ያስችላልም ነው የተባለው።